ግን በዚህ አጋጣሚ አረብ ሀገር ላላችሁ እህቶቼ የሌላን አይነቱን ሙከራ እንዳትሞክሩት። ደስተኛ ሆነን አይደለም በጉዳዩ እንዲህ የምንቀበለው፣ ግን ልጅቱ የምርቃልሽ ስለሆነች ነው እንጂ እኔም እንደ ሌላ ብለሽ እኮ ልትፎክሪም የምታስቢ ትኖሪያለሽ። ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። አዲስ እድሜ ከተበላት ምክንያት አለው፣ ነገር አለው። መልካም ነገር የምሰራበት ያድርግላት። ቀሪ ዘመኗን የተሰጣት አዲስ መኖር ነው፣ አዲስ እድል ነው እና ይሄ መታደል ነው። አላህ ደግሞ ይህንን እድል የምትጠቀምበት መልካም ነገር የምትሰራበት አላህ ያድርጋት። በእሷና በጌቷ መካከል ያለው መልካም ስራ እነሱ ያውቃሉ። እንግዲህ አንዳንድ ሰዎች በሌላ በኩል መውጫ ያለን ይመስላችሁ ይችላል። የትም መውጫ የለም። ከወጣች በዚህ ለበኩል የምትወጣው ما في مخرج ثاني. هذا الواحد اللي تقدر تخرج. والله اللي طيقه نبر ندوش يميزو انه كذي بلا على دد بينه وربك ولا طيق نبر ከላይ ያለው ይታይሻል። ያኛው እዛች ጋር በቃ ኮንትሮል ተዝግሮ አሻር ሰጥቶ በዚህ ከወጣች በዚህ ነው የምትወጣው። እስቲ በዚሁ መሀል ቁም ነገር እዚህ አሁን 17,000 ሰው ይታዩናልና 18,000 ሰው ይታያል። 18,000 ሰው ቤተሰብ ያለው ነው እንግዲህ እንደዚህ አይነት ቁም ነገሮች የሚሰሩበት ሚዲያም ነው የኛ የፋውንዴሽናችን አካውንት እና ፎሎ እንዲያደርጉና ዛሬ እንደው በዚሁ ቀን ደግሞ ታሪካዊ ነገር ይሱ ወንድም ካሪድ ፋውንዴሽን 278,000 ነው ያለው። 300,000 እስቲ እንዲግባና ይሄ የቲም ሌላ ማስታወሻ እንዲሆንንም ጭምር ወደ 300,000 እንዲያስገቡት አሁን እዚህ ያሉት 18,000 ሰው ፎሎ እንዲያደርግ የተሰጠው ቻሌንጅም አለ። እንደምታውቁት ወንድም ካሪድ ፋውንዴሽን ስር የሚገኙ የተለየ ዘር ሃይማኖት የሌላቸው ብዙ ኢትዮጵያውያን አሉ። በቅርብም በሩቅም የሚረዱ ብዙዎችን አቅፎ ያዘ ወንድማችን ነው እና ያው ለቀባሪ መርዶ መርዳት ነው የሚሆንብን። ስለዚህ እባካችሁ ሰፖርት እናድርገው። እኛ የሚጎልብን ነገር የለም፣ ለሱ ግን ቫሊዩ አለው። የአንድ ሰው የአንዳችሁ ፎሎ ማድረግ ዋጋ አለው እና እናንተም እህቶቻችሁን፣ ወንድሞቻችሁን፣ ህፃናትን ነው የምታግዙት። በዚህ ኃላፊነታችን እንወጣ። ዝም አልኩላችሁ። በዚህ አጋጣሚ አንድ የሚዩት አድርጉና የሆነ ድምፅ ይሰማችኋል። በዚሁ እግረ መንገዳችሁን እንድትሰሙት የፈለግኩት ድምፅ ነው። እስቲ ሚዩት አድርጉት። ሁላችሁም ሚዩት አድርጉ። ወንድም ካሪድም ሚዩት አድርጉት እና እስቲ ይሰማችኋል። አሁን 7 ተማሪዎች አሉ። ከኔ ጋር 8 ነን። አሁን ዛሬ ጠዋት ግን 7 3 ኦሮሞ 4 ሶማሌ 7 ሰው ጠዋት አርዷል። ዛሬ ጠዋት በአጠቃላይ 45 ኢትዮጵያውያን 45 ሶማሌ እንደዚህ የነበረ 90 ሰው የነበረ ተጨረሰ። ካላት አሁን የመጨረሻ ነው። ምንም ማድረግ አይቻልም። ፈጣሪ እንግዲህ እናንተ ጋር የሆነ ይዟችሁ ምንም ቆይ ሚዩቱን አስተካክዬ እንትን ልበላችሁ። እነዚህ የመጨረሻ ስልክ 60 ሰዎች በአንድ ቀን የተቀሉበት ነው ባለፈው አመት። አሁንም ብዙ ሞት የሚጠብቋቸው ዜጎች አሉን እና እባካችሁ ወንጀል ውስጥ አትግቡ። የመጨረሻ ድምፃቸውን ነው ማሰማችሁ። የአንድ ሰው ላሰማችሁ ብዬ ነው። ህጋዊ ሆኖ መሄድንም በእግረ መንገዳችሁን ማወቅ አለባችሁ። ብዙ እናቶች ልጆቻቸውን አጥተዋል። የመጨረሻ ደውሎቻቸው ናቸው የተፈረደባቸው። ስለዚህ እባካችሁ እንዲህ አይነት ነገር ላይ ባለመሳተፍ እንትን አድርጉ፣ ተባባሪ ሁኑ። እሺ። እና ቆይ ያሰማችኋለሁ ድምፁን። ኦልሞስት በፎቶ ደረጃ እንትን ልበላችሁ እና ኦኬ፣ ፎሎ አድርጉት ወንድም ካሪድን። ይኸውላችሁ እነዚህ ናቸው። እነዚህ ሁሉ ኢትዮጵያውያን ናቸው የተቀሉት። እሺ
የምን ድምፅ? ተስፍሽ ይሰማለሁ። ቀጣች መሰለሽ ተስፍሽ ይሰማለሁ። ድምፅ አስተካክል። አንተ ጋር ድምፅ አስተካክል። ድምፅ ያንተ ድምፅ ቀንሷል። ተስፍሽ አንተ ጋር ጫጫታ ስላለ መሐመድ፣ አንተ ጋር ጫጫታ ስላለ ነው። ጫጫታ ስላለን ይሰማል። እናንተ ጋር አሁን ድምፁ መጥቷል። እኛ ጋር አሁን እሱ አሁን እሺ እሷ ስትመጣ ምልክት ስጡን። እናንተ ግን ታች ኮሜንታተር ዞር በል ምናምን የምትሉ በራሴ ቤት ምን አባታቸው ሚዩት አድርጌ እንዳልገላገል ስንሰደብ ሼር ለማድረግ ትፈጥናለህ። በቃ አሁንም ኮፒ አድርገን ደግሞ ተፈታች ለማለት ትፈጥናለህ። ከሁለቱም ቦታ ፈጥነህ ትችለዋለህ። ይኸው ተፈታች እንኳን ደስ አላችሁ እኛን የሰደባችሁ ልጆች ብላችሁ ብትለጥፉ ፎቶችሁን ለጥፌ ነው የምናገረው። ከዚህ በኋላ በሁለት ድንጋይማ በሁለት ቢላማ አትበሉ። በነገራችን ላይ ተስፍሽ እኔ ከዚህ በላይ ሰው ነበር የጠበቁት 18 ሺህ። ለምንድን ነው ግን ሼር ማታረጉት? ማለት ሼሩና ታብታቡ እኩል አይደለም። ስለዚህ ሼር እያደረጋችሁ አይደለም። ስለዚህ ፕሮፋይል ላይ በደንብ ሼር አድርጉትና ብዙ ሰው መስማትም ይሄን ቀን የሚጠብቅ ሰው አለ፣ ያልሰማ አለ። ስለዚህ ኢንሻአላህ እዚህ ያላችሁ ሰዎች ትንሽ ኮፒሊንክ ብታደርጉ ጥሩ ነው። ለምን ታብታቡና ኮፒሊንኮ አይመጣጠንም። እኛም ሰርተን ቪዲዮ ስላልሰራን በዚህ ቀን ነው አላልንም። ምክንያቱም ውስጣችን በቃ ፎቢያ ስለሆነብን ለብዙ ሰው አልተዳረሰም እና አዳርሱና ይዩት። ወንድም ካሌብ ከቻልክ ሂድና አምጣለን። ግባና ደክሞናል፣ ዝም በሉ አሏችሁ እኮ ደክሞናል፣ ዝም በሉ እያሏችሁ። እኛ ደግሞ ሲደክመን ካላምን አይቀለንም። ይህን ከማድረግ ወደኋላ አንልም፣ ግን ትልቅ ነገር ነው። አሁን ይህንም ተስፋ ማየት እውነት አንዳንድ ጊዜ ይሄ ቀን ይመጣል ወይ ብለው እንኳን ማሰብ በራሱ ትልቅ ፈተና ነው የነበረብን እና እንግዲህ አላህ ፈቅዶ ደግሞ ይሄን ቀን በማየታችን ይሄን ነገር በመስማታችን እንደ ቤተሰቦቿ ሁሉ እኛ አብረን በጋራ ተጨንቀን ከዛ በኋላ ደግሞ በብዙ መንገድ ደግሞ የሁላችንም ስም በዚህ ነገር ላይ በየቀኑ በተደጋጋሚ ባልተገባ ሁኔታ እየተነሱ ለሌሎችም ሁሉ ምሳሌ ሊሆን የሚችል ነገር አንዳንድ ጊዜ ምንም ነገር እውነት ሳይኖረን ባልተገባ ነገር የሰዎችን ስም የምናነሳ ሰዎች ሁሉ ትልቅ ትምህርት የሚሆነን እንደገና ለሌሎችም ማመዛዘን እንዳለብንም ማወቅ መስማት ማየት እና መረዳት ሁሉ እንግዲህ ከግምት ውስጥ መግባት እንዳለበት በዚህ መረዳት እንችላለን ብለን እናስባለን። ኢንሻአላህ ከሚቀጥለው ላይ በቀጣይ ሁላችንም የቲም ሌላ አባላት ተስፍሽ ከአውስትራሊያ፣ አሲያ ከካናዳ፣ ሚናወር ከዙዙ፣ አቡአሚራ ከሳውዲ ሆነው እንዲሁም ደግሞ ሙቤ ሚዲያ ደግሞ ከጀርመን ከተለያየ ዓለም ተሰባስባችሁ ዓለምን ለዚህች እህት አንድ ሌላ እንደ ሺህ ሌላ ትታያለች፣ ለብዙ እህቶች ለብዙ ሴት እህቶቻችን ምሳሌ ትሆናለች ተብሎ በዚህ መንገድ እየተደረገ የነበረው ርብርብ ዛሬ ፍሬ አፍርቶ ለሀገሯ የምትበቃበት ቀን ደርሶ እንግዲህ እኛም ይሄን በጋራ አንድ ላይ ሆነን ለማየት እየጓጓ እንገኛለን። ስለዚህ ኢንሻአላህ ምናልባት አሁን ለሌሎች ኃላፊዎች ስልክ ደውዬ ወደዚህ የምታልፍበትን መንገድ ሬጅስትሬሽን ላይ ያው ሊስት ላይ በኢንተርናሽናል ሕግ አይኦም የኢንተርናሽናል ኢሚግራንት ኦፊስ ሬጅስተር ማድረግ አለበት ስለተባለ ያው በእነሱ ምናልባት ለእኛ አሁን በተለየ ሁኔታ ስለምናያት እንጂ እንደ ማንኛውም ዲፖርት ከሚደረጉ መሀል አድርገው ስለሆነ የሚያዩት መመዝገብ ስለነበረባት ወደዛ መልሰዋት ነው የመጡትና በዚህ መሰረት ነው እንግዲህ ይሄ ነገር የነበረው። ስለዚህ ኢንሻአላህ ከደቂቃዎች በኋላ ይሄ ነገር አብረን በጋራ የምናይ ይሆናል። እንግዲህ ትዕግስት ሁል ጊዜ ፍሬዋ ጣፋጭ ነው።
በብዙ መንገድ ተዞልመን በብዙ መንገድ ባልተገባ ነገሮችን እኛም ደግሞ ያልሀቅ ሌሎችም ደግሞ ሳውዲ የሚገኙ ኮሚቴዎችንም በተለያየ መንገድ ላነሳንበት ደግሞ አላህ እንግዲህ ይቅር ይበለን ወንድሞቻችን አፏፎት እንላለን። ከዛ ባለፈ ግን ከምንም በላይ ቤተሰቦቿ እናቷ ለዚህ ነገር ደግሞ ትልቁ እንደምታያቸው በጣም በጉጉት እየጠበቁ ነው ያሉት ወንድሟም እናቷም። ይሄ ደግሞ ከምንም በላይ ደስታው ለነሱ እጥፍ ድርብ ነው። እንግዲህ ኢንሻአላህ እየጠበቅን ያለው በተረፈ እንግዲህ አሳይመንቱ እስካሁን እየሰራ አይደለም። 1900 ሰው ነው ፎሎ ያደረገው ከ18000 ሰው። ተስፍሽ እንግዲህ ይሄ በትልቁ የሚታየውን ፔጅ እዚህ ያሉ 18000 ሰዎች ፎሎ እንዲያደርጉ እንግዲህ የአለቅነት መመሪያውን ብታስተላልፈልን እንደ ታሪክም ደግሞ ቤታችን ውስጥ ይሄ ትልቅ ማስታወሻም ጭምር ነው። ቁም ነገር የሚሰራ ነው። ምክንያቱም ይህንን ቁም ነገር ለማየትም የመጣ ቤተሰብ ስለሆነ ያለው እዚህ ያሉት ሁላችሁም ፕሊስ ፎሎ እንድታደርጉልን አሁንም እንጠይቃለን። ቁጥሩ ነገራችን ላይ እንደምታዩት ሁላችሁም እዚህ ያላችሁት በጣም ፎሎ እየተደረጋችሁ ነው። ያው ወንድም ካሊድ 4400 ሰው ፎሎ አድርገዋል እያደረጉም ነው። አሁንም ቻሌንጁን እንዲገለ እዚህ 18000 ያላችሁ አትሊስት 10000 ሰዎች ፎሎ ያላደረጋችሁ ትኖራላችሁ። ለቀሪዎቻቸው እንኳን ፎሎ ብታደርጉት ቻሌንጁን እንትን በሏቸው። እነዚህ የደከሙ አዚዛም የምትሰራበት ነው አካውንቷ፣ አሲያም ለበጎ አድራጎቷ የምትጠቀመው ነው ይሄኛው አካውንቷ። ዙዙ እንኳን ብዙም አይደለም ባታደርጓትም ለጊዜው ፋፊ ለስራዋ ትጠቀምበታለች። እኔ እንኳን በጣም ብዙ ተከታይ አስወረዱ አርጊ ባላ ቀለጥን እኮ አለቅን ሳንቀበል አለቅን አራሻሉ አርጉ ወላሂ ምንድን ነው የደበቃት እንዳናያት የሆነበት አላህ ይቀበለን ሱብሓነሁ ወተዓላ። ያው አየር ላይ እኮ ነው ያለ ነው። አየር ላይ ለኸይር ነው። ሱብሃነከ ያ ረብ። ወንድም ካሊድ ፋውንዴሽንን አሁን 5000 ሊገባ ነው። እሺ ፎሎ አድርጉት። ማሜ እዛ ገብታችሁ አየር መንገድ ነገር እንዳታበላችሁ ተገዘ ሶብር አድርጉ። አዎ ግን በቃ የሆነ ቀና ብለህ የምታየው ነገር ልብ ተንጠልጥሎ በጣም ነው እዚህ ጋር ያለው ነገር። በዛሬ ነፃነቱ መሰለኝ ቤታችን አስመሰል ነው። ያ ለዛ ወላሂ ሜስኪ ካሜራ አንተ ሱብሃንአላህ አጃይብ። ማዘሯ ጋር እንሂድ እስኪ ወንድም ካሊድ እስኪ መጣ ወይ ማሜ ማዘሯ ጋር ሂድ እስኪ አንተ። ኧረ ተዋቸው እነሱማ ተስፍሽ ወላሂ ጨንቋቸዋልም ያሉበት ይበቃል። በዚህ ሁኔታ ቀልባቸዋል። ወንድምየው ያወራ ወንድምየው ያወራ ለማድረግ ነው። እዛ ተዋቸው ወንድምየው ያወራ ይሰማል። እኔ እናት እኛ በሩቅ ከሆነ እነሱ ደጅ እያዩ ነው እነሱ። ተዋቸው እነሱ ያው አክቹሊ እነሱን ያው ትንሽ እረፍት እንስጣቸው ብለን ነው። ያ እረፍት ያደርጉ ማዘርና ቤተሰቦቿ እረፍት ያደርጉ። ባይሆን ማሜ ያውራ። እናንተ ሰዎች እስኪ ሚዩት አድርጉ። ምናያቸው እኮ እነሱን ምናያቸው እነሱን ነው ያውሩ እያልኩኝ አይደለም። በቪዲዮ እናያቸው። ይሄ ጉጉት መጋባት አለበት እኛ ላይ ስሜታቸው እኛ ላይ ሆን አለበት። ና ወደዚህ ስሜታቸው እንዲጋባብን ነው። እኔ እናቴን እንዳይ ነው በሳቸው መሀል ምንም እያልናቸው እኮ አይደለም ያውሩ እያል የእነሱ ጭንቀት እኛ ላይ መጋባት አለበት። ተግባባን አይደል? ስንት አመት እኮ በምን አይነት ጭንቀት ውስጥ እንዳለፉ የምናውቀው ይህንን ቤቱን በማየት አይደለም ወገኖቼ። እያንዳንዱ ስሜት ዋጋ የሚኖረው በዚህ ልክ ነው። በቃ ማለት ተቀርጾ የሚቀመጥ ነገር እኮ ነው። ይህንን ነገር ቀርጾ የሚለቁ ብዙ ሰዎች አሉ። ተግባባን? እነዚህ ሙቭመንቶች የሚለቀቁባቸው መሰረት ነው። በቃ እዛ ለሚሰራውም ወንጀል ሰዎች እና አንድ ወንጀል ሳውዲ ላይ ሲሰራ እናት ምን ያህል እንደምትጨነቅ ማየት አለብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 20 ምናምን ሺህ ሰው ላይቭ ይታየኛል። አሁን ያለነው በዚች ደረጃ ነው። ሌላን እየጠበቀን ያለ ነው። እዚህ ድረስ እንድንገባ የተደረገው በካሊድ ፋውንዴሽን ነው። ይህንን ቻናል ፎሎ አድርጉት። ካሊድ ፋውንዴሽንን ፎሎ አድርጉልን። እዚህ ድረስ ገብተን በነፃነት ከ10 ሰው በላይ
ካሊድ አላህ ሱብሃነሁ ወተዓላ አሁንም ከፍ ያድርግህ። እናንተም ቁጥሩን ከፍ አድርጉት፣ ፎሎ አድርጉት። ካሊድም ፎሎ አድርጉት። ፎሎ አዎ፣ አላህ ያክብራችሁ። 3 ዓመት ቆየን እኮ በሌላ ጉዳይ። ካሊድን ፎሎ አድርጉት። ወላሂ በነፃነት ሴኪዩሪቲ የለም ምን የለም ምን የለም። ወላሂ ይሄ አለ ዋናው አካውንት ካሊድ ትልቅ ሰው ወላሂ ካሊዱ ወላሂ ፎሎ ካሊድን ፎሎ። ሁላችሁ ከካሊድ ጎን መሆን አለብን። ካሊድ ምርጥ ሰው ወላሂ ብዙ ነገር ቀዳዳ መታጠፍ የት ቦታ መግባት እንዳለ የምታቅ ብልቶችን የምታቅ ምርጥ ሰውን አሁንም ከፍ አላህ ያድርግ። ወላሂ ይሄ ገንዘብ ቀሪው እዛ ባንክ ውስጥ ለመቀመጡ የአንበሳው ድርሻ የካሊድ ብቻ ነው። እኔ መሰክራለሁ፣ አላህ ምስክሬ ነው። ገንዘቡ አጠቃላይ ገንዘቡ ህጋዊ እንዲሆን የተሰበሰበው በምንድን ነው? ትልቁን ነገር የሰራው ካሊድ ነው። የሰራን እናመሰግናለን፣ ያልሰራን እንደምንወቅሰው ሁላ ከካሊድ ጎን ልንሆን ይገባል። ካሊድ ያከብርሃለሁ፣ ወላሂ እወዳለሁ። ላላህ ብዬ እሱ እኔ ባለስልጣን ለመጀመሪያ ጊዜ ነው የተገባው። እግራችን የተንቀጠቀጠው ተነሱ እኛ አንድ ልናደርገው ብዙ ነገር አሳየችን። ወላሂ አሁን ደስታዋን የምናያለህ። አሁን ማሜ ቦርጫ ወጣ። እንዴት ነው እንትና ታደርጉት? አሁን ታርጌታችን ሌላ ጉዳይ ላይ ስለሆነ በኋላ የሰላም ጊዜ፣ የደስታ ጊዜ፣ ሀዘን በቃ አላህ ይበለን። ሀዘን በቃ አላህ ይበለን። ይደሰቱ እነዚህ ሰዎች። ሌላ ታግባ ትውለድ፣ የልጅ ልጆቿን ይዩ። አላህ ያስደስታችሁ። አላሁመ ሰሊ በቃ ኧረ ቆይ በቃ አልችልም እኮ ካሊድ ወላሂ አልችልም። እሺ አሚን በሉ እስኪ። እናንተም ሲንግል የሆናችሁ አግቡ፣ ውለዱ፣ ክበዱ። ቤተሰቦች አሁንም እንግዲህ እየጠበቅን ነው። ቶሎ ደውሉ። ካልሆነም ወንድም ካሊድ ግባና እንግዲህ ያለውን ነገር እንትን በል፣ ደዋውል። ዛሬ ያው ሁላችንም በጉጉት እየጠበቅን ነው። ጭንቅ ላይ ነው ያለ ነው። አብሽሮ እንግዲህ የታገሰ ከሚስቱ ይወልዳል። መረጋጋት ነው። ይህን ደረጃ ግን ቆጥረን ጨረስ ነው። የታገሰ ከሚስቱ ይወልዳል ብቻ ሳይሆን የታገሰ ሌላን ኤርፖርት ቆም ይቀበላል ሚል ይጨመርበት። ወላሂ እግራችን ተንቀጠቀጠ። እኔ አላቅም። ሱብሃነክ ያ ረብ ላኢላሃ ኢለላህ። የሸገው አባትን አንዴ ብታወሩ ደስ ይለኛል። በነገራችን ላይ ተስፍሽ ቀጣይ የሚኖረን መርሃ ግብር እህታችን ሌላ ያው አይምሮዋ ከተረጋጋ በኋላ ያለችበት ሁኔታ ካረግን በኋላ እዚሁ የመጀመሪያውን የሰደቃ እዚህ የምናደርግ ይሆናል። ከዛ በኋላ እንደ አጠቃላይ በመላው ዓለም የምትገኙ ኦፊሻሊ የምናመሰግንበትና ምስክር ወረቀት የምንሰጥበት እንዲሁም የአብረውን በጋራ የሰሩ ኢትዮጵያ ንግድ ባንክ፣ የውጭ ጉዳይ ሚኒስትር፣ የኒስ አባላት፣ የኢትዮጵያ አየር መንገድን ጨምሮ የተለያዩ አካላት ለተሳተፉ ሁሉ እነሱን የምናመሰግንበት መርሃ ግብር ይኖራል። በተለይ ደግሞ የሃይማኖት አባቶች የኢትዮጵያ የሃይማኖቶች ጉባኤ ከሙስሊም፣ ከክርስቲያኑ፣ ከፕሮቴስታንቱ እንዲሁም ከካቶሊክ በተለይም ደግሞ የኡስታዞቻችን ኡስታዝ አቡበክር አህመድ ሼሃችን ሼህ ሀጂ ሐሚድ ሙሳን ጨምሮ እንዲሁም ወንድማችን መሐመድ አላሩሲ እንግዲህ እነሱንም ጭምር ሲወቀሱ ነው የነበሩትና እነሱንም በይፋ የምናመሰግንበት ከመንግስት የታላላቅ የስራ ኃላፊዎች የውጭ ጉዳይ ሚኒስትሮችም ጭምር እንዲገኙበት አድርገን ይሄ ነገር በትልቁ መንገድ እንደምናደርገው ፕሮግራም እያደረግን ነው። ይህንንም እንግዲህ ለሚዲያ አካላት ጥሪ አድርገን ኦፊሻሊ መግባቷን ቀደም ሲል ጋዜጣዊ መግለጫ እንደሰጠ ነው እንደነበረው ሁሉ ይህንንም በይፋዊ የጋዜጣዊ መግለጫ የምናደርግበት ነበር። ታስታውስ ከሆነ እንደውም ተስፍሽ በዚሁ አጋጣሚ እንድትገልጽላቸው የዛሬ ዓመት አካባቢ የረመዳን ኢፍጣር በምናደርግበት ሰዓት ላይ የቀድሞ የኢፌዴሪ ፕሬዚዳንት የነበሩት ፕሬዚዳንት ሳህለወርቅ ዘውዴን ለማግኘት ችለህ ነበር እና እንደውም ቃል አስገብታቸውም ነበረ።
ታሪኳን ነግረህ እሷ በምትመጣበት ሰዓት ላይ እንደ ሴት እንደ እናት ይህን ታሪክ ላይ እንዲገኙ እንፈልጋለሁ ብልሃቸው ፈቃደኝነቱን ነግረው ነበር። እኛ ምናልባትም እንደውም ለሰላት ተነስተን ስለነበረ እናንተ ነበራችሁ ቁጭ ብላችሁ ስታወሩ የነበረው እና እስቲ ምን እንደነበረ በዚሁ አጋጣሚ ለህዝብን መልእክት ብታስተላልፍ። ካሊዶ ይህ ህዝብ አሁን ምንም ባወራው የሚሰማ እኮ ህዝብ አይደለም። የፈለገው ነገር አለ። እኔ ትጥፍጥፍ ለራበው ሰው ምግብ ነው የምትሰጠው። በቃ አሁን እኛ የሚፈልጉት ልጅቷን ማየት ነው። እኔን አይሰሙኝም። ስለዚህ አሁን የምንወዳደስበት እውነቱን ነው ማውራት ያለብን። የምንወዳደስበት አሁን ትሬሱን ስላየ ነው። እኔ እናቶቻችን ጋር እንያቸው ለመወዳደስ ሳይሆን እንደው በቃ እንደ አጠቃላይ እኛም አሁን መቆያ መጠበቂያ ሌላ ነገር ስላጣን ነው። ምክንያቱም የነበሩ ታሪኮች ምን እንደሚመስሉ የቱ ድረስ እንደተራመዳችሁ የቱ ድረስ እንደሄዳችሁ ለማያውቅም ሰው እግረ መንገድም እነዚህ ሂደቶች ለመግለጽ ነው። እኔ በደንብ ብናገር ደስ ይለኛል፣ ግን አሁን እዚህ አንገታቸው ድረስ መጥተዋል። መታገስ የሚችሉ አይደሉም። የለፋነውን ነገር ያውቁታል እኮ ስንት ወር ሙሉም ስንደክም እንደነበረን ያውቁታል። አሁን ፎሎ አድርጉት። 19,000 ሰዎች ወንድም ካሊድን ፎሎ አድርጉት። አንደኛ። ሁለተኛ እስኪ ታለንት ያላችሁ ሰዎች ካላችሁ ደግሞ አዝናኑን፣ ግቡና ኮሜዲ ነገር አቅርቡልን። ወዴትም የምንሄደው ነገር የለም። ካልወረደች ልንሰጣቸው አንችልም። ወዴትም አንሄድም። አንዴ ገብተናል። በዚህ አጋጣሚ ማስታወቂያ ያላችሁ ሰዎች ካላችሁ እየገባችሁ ማስታወቂያ ተናገሩ። አትሊስት የተለየ ነገር እንትን ወንድም ካሊድ ፋውንዴሽን ፎሎ አድርጎት። ሌላው በቅዳሜ የፊታችን ቅዳሜ እኔ ደግሞ በሎሚ ስኩል የተማሩ ተማሪዎችን 1200 ተማሪ አስመርቃለሁ። እንግዲህ ይህንን ሳትፈልግም ስመው ምንም ላደርግ አልችልም፣ ስራ ነዋ። ስለዚህ እንገናኛለን ማለት ነው። ቅዳሜ እንዳትቀሩላችሁ። መጥሪያ የደረሳችሁም ያልደረሳችሁም ኑና በዚህ በላይቭ ላይ ነው እንድትቀላቀሉ እንትን እንላለን። አቧሚራን እንዲያወራ ፈልጋለሁ እኔ። አቧሚራ ያውራ እስኪ። አሁን ማውራት የሚችሉ ወንድምየው ቢያወራ፣ አቧሚራ ቢያወራ ምናምን በቃ እናቶቻችን እዛ ያለችውን ድባብ ብናይ ይሄ ደረጃ እያዞረኝ ነው። እኔ 9 ሰዓት ሆናል እኮ ቤተሰብ። 10 ሰዓት ነው ስራ የሚሄደው። ትቆያለች እንዲያረላላ ብላችሁ እያዞረኝ ነው። የሚሄደውን ባየው ቁጥር እያዞረኝ ነው። ወይ ከፊት ለፊት አንዱ ካሜራውን ያዝና በዛው ጋር ንግግር ያደርግ። በቃ ወንድም ካሊድ ፊት ለፊት ሆነ አውራ። አሁን አቧሚራ እስኪ ናና አውራ። የሸጓ አቧሚራ አባት አቅራራብን እስቲ። በቃ ያቅራራልን ጨንቆት። አሁን ወንድም ካሊድ ይመቻል ባለበት ቦታ ላይ ፎሎ ለማድረግ እሺ። በትንሹ ሲሆን ጠቅጠቅ አድርጉት። ትኩረታችሁን ወንድም ካሊድ ፋውንዴሽን ላይ አድርጉት። ፎሎ አድርጉት። እሺ ቀጥል። ጀግን ሸጋው ባላባት ሚዩትን አንሰው። ሚዩትን አንሰው። ሚዩት ነህ። እሰማለሁ ወዳጆች። እሰማለሁ። ከይኔ ወጣ ይኔ አባት እንዴት አባቱ የሚያመሩ አፍንጫው ራሱ ማን ያበሚራ ነው? አይ ሸጋው አባት ይኔ አባት ያፈር ልብላለ ላበት አራስ ነው የሆንኩት። ሚስቱ ማዋለጃ ክፍል አስገብቶ እንኳን እንዳይሆንም ጭንቀት የለም። ወላሂ ማሜራ 3 ልጆችን ስትወልድ እንዲህ አልተጨነቅም። ሲቀመጥ ነው መቆም የታወቁ። ቆይ ምን ነው ናፍቄያችሁ ነው አቧሚራ ያላችሁት ወይስ ሌላ ሀጃ ኖሯችሁ ነው? ሀጃ እንድሰጠን ናፍቀንን መውጫ ላይ ነው ያለው። ከኋላ መውጫ ይላል ከኋላ ተስፍሽ ኢብሮ እየጻፈልን ከስር ብራለ ገለምጠ ማንበብ ጀምር። በሉ ብዙ አታሳጥኝ። እኔ መልኬ አይን እናሱ ለምን ጥሩ አይደለም። ሙቤ ተናገር ወንድሜ። ኦኬ
3000 ሰው ፎሎ አድርገዋል። በሉ ፎሎ አድርጉት እሱንም። እንግዲህ ያው ጀማው ሰላም አለይኩም ኢንሻአላህ ሰብሩ። ትንሽ ያው ዝም በሉ እያላችሁ እኛም ዝም አለን። እንግዲህ ይሄን ቀን ሁላችንም በጉጉት የምንጠብቀው ቀን ነው። አልሐምዱሊላህ አላህ ምስጋና ይገባው ለዚህ ቀን ለአላህ በቀን። ያው ብዙ ሰው ተብለዋል፣ ብዙ ተናግረዋል። ግን ያው ሁሉ ነገር ደግሞ አላህ ሲለው ነው እና አላህ ደግሞ እህታችንን ኢንሻአላህ አሁን ገብታ በሰላም ምናየት አላህ ያድርገን። አብሽሩ። እዚህ ጋር ያሉት እህትን ወንድሞቻችንን ፎሎ አድርጓቸው። በዚህ አጋጣሚ ደግሞ ኮፒ ሊንክ የለም። ለምን ኮፒ ሊንክ እንደማታደርገው አውቃለሁ። ታፕ እያደረጋችሁ ኮፒ ሊንክ ግን የለም። ማሻአላህ። ስለዚህ ትንሽ ኮፒ ሊንክ አድርጉ ጀማ። ያው አዙንም ሙቤ እኔ ግን ፎሎ አልደረግም እንዴ? እኔ ፎሎ አድርጉም ብዬ አላውቅም። 20,000 ሰው እያለን ያውን ገና 5,000 እንኳን ፎሎ አልደረግም። ሙቤ ኧረ ተው ፎሎ ልደረግ እንጂ ሙቤ እኔ የሚመርብኝ። ኧረ ተው ማሜንም ፎሎ አድርጉት ኢንሻአላህ። ደስ ይበል። እስኪ ዛሬ እንደው ማሜ ሁሌ እንዳለቀሰ ነው ዱዓ ሲያደርግ። ኧረ ዛሬ ልስቅ ነበረ ለይላየ እንዳያለቅስብንና ፎሎ አድርጉት እባክህ። ፎሎ ያስፈልገናል ወላሂ። አስደስት ፎሎ በደንብ ፎሎ አድርጉት ወላሂ። ዛሬማ ሙቤ 50,000 መግባት አለብን። አዎ በደንብ ፋፊንም ፎሎ አድርጓት። እንግዲህ ፋፊን ሱብሃንአላህ ያ ሁሉ ሂሳብ ስደምርና ያ ሁሉ ነገር ከኛ ጋር የነበረች እህታችን ናት። ይሄም የስራ አካውንቱን መሰለኝ። በተለይ ፋፊ ብዙ ጊዜ አካውንቷ በዚህ ነገር ተዘግቶባታል እና ኢንሻአላህ እሷንም እህታችንን ፎሎ አድርጓት። ወላሂ በጣም ጎበዝ የሆነች እህታችን ናት እና ጀዛኩም ላሁ ኸይር። ኢንሻአላህ ትንሽ ሰብሩ። ይህ ሁሉ ጊዜ ጠብቀናል። አሁን ደግሞ የተወሰነ ደቂቃ ላይ ቀረ። ደርሳለች። ልትወጣ ነው። አሁን እኔና ተነሱና ካሊድና ተልቁት ደርሳለች። ይኸው ልከፍት ነው እኮ ሪኩዌስት ላክልን በለው። ራሱን የወጣው እኮ ያንተን ክፈት ማሜ፣ ያንተን ክፈት ማሜ። ናተልቀው ካሊድና በለው የማሜ አስገባው። ካሊድን በትልቁ ካሊድን አስገባው። ተውት የማሜ ካሊድ እስከሚመጣ እስከዛ በትልቁ ካሊድን አስገባው። እኔን በጎን አድርገኝ። የለም ካሊድ ገስት ላይ የለህም እያለ ነው። ኮሜንቱን ዝጋው። ላከ ኮሜንቱን ዝጋው። አስገባው ተስብሽ ኮሜንቱን ዝጋው። ተውት እንጂ እኔ ማኔጅ ላድርገው ቤቱ። እሺ ልክ ነህ። እኔ ሳይልክ እንትን ይላል። You're right. አይዋ አቤት ካሜራህን ክፈተዋ ኢብራሂም። ያውልህ መጥቷል። ተስፍሽ ካሊድ ካሜራህን ክፈተው። ወንድም ካሊድ ካሜራህን ክፈት። ቆይ እየተነጋገረ ነው ግን እየሰማ አይደለም። አይ እያናገራቸው ነው ሴኪሪቲዎቹን። ምንም እኮ የተለየ ነገር የለውም። ዝም ብለው ነው ልባችን እንትን መጣች አሉ እኮ ልባችንን ቀጥ እንግዲህ ያው ካሜራው እዚህ እንዲህ በጎን ልገባ። ማሜ ቀጥ አድርገህ ያዝ። ማሜ አትመሰጥ፣ ብረት አታሳየን። ከፍ አድርገው ካሜራውን። አንድ አበባ ስጠኝ። እንትና ደግሞ ማን ኢብሮ እንዴ ሰው ገብቶ አለቅ አይደል እንዴ? እኔ ደስተ ለሱ ልስበው እኮ ነው። እሱ ልስበው ነው። ቆይ ወንድም ካሊድ ኤዲቲንጉን ለእኔ ተውልኝ። የቱ ጋር ሞዴሬተሮች በእናታችሁ ለክበጣ እንዳይፈጠር ትንሽ ቆይቶ ይጠራል ካሜራው። ላሐውለ ወላ ቁወተ ኢላ ቢላህ። ዋይ ብዙ ስራ እንዳትገቢ ሳታየት ብቻ ነው እሱን የምፈራው። በእኔ የፈራሁት እሱን እኮ ነው። 10 ሰዓት ነው ስራ የምገባው። አሁን 9 ሰዓት ከ10 ሆኗል። ኢንሻላህ ትመጣለች። አብሽሪ። ከዛ በፊት ትልብራምታቸው አጨቅጭቅን እና አንቺን በቃ እንስትሽ እዚሁ እናወጣ። በጣም ነው እንደ እንትን ያልከው እንዴ ዘግተንላ ተረጋግጣ አልመጣም ቢያቸው አለ ወንድም ካሊድ ይሰማል አለን። ይሰማል። ይሰማል። አዎ ይሰማል። ወንድም ካሊድ
አዎ ትሰማለህ? ይሰማል አለ። እሺ በቃ አሁን ኦልሞስት ከደቂቃዎች በኋላ እህታችን የምትመጣው በረንጅ ደረጃ ስንት ነው? እስኪ ቁጥር ወላሂ አዞረኝ የቆጠርኩት ነበር። ከዚህ እንዳልወጣ አምናችሁ ለመሐመድ ካሜራ አትስጡ። ጥሎ ነው የሚሮጠው። ሀያ ሺህ ሰው አለ። ቀልብ ነው የሚያርፉባት። ተጠንቀቁልኝ። ማሻአላ አልሐምዱሊላህ እህታችን ደርሳለች። ወላሂ ማሻአላ መጣች እንዴ? ማሜ ሚውቱን አንሳው፣ ሚውቱን አንሳው። አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው። ማሜ ሚውቱን አንሳው። ሚውቱን አንሳው። ማሜ ሚውቱን አንሳው። አንሳላት አንተ። አይ እነሱ አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ፣ ሚውቱን አንሳው ወንድም ካሊድ። አልሐምዱሊላህ ረብል ዓለሚን። ማሜ ሚውቱን አንሳው።
አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድን ነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም ሳ እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው። በቃ ምንድን ነው አህመድ፣ እናንተ እዛ እያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለን አንድ ጊዜ ተረዱን እንዴ ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዲ ሰትሯት እባካችሁ። ኧረ ተውን አንዳንዴ ሰትሯት፣ አልብሷት በስነ ስርዓቱ ማሜ ሰትሯት። እሺ እህቷ ታልብሳት። አንዴ ምነወር እህቷ ታልብሳት። በቃ ማይሆን ነገር ካለ ምንም የለም ምንም የለም። በቃ እህቷ ታልብሳት፣ ሂጃቧን ታስተካክልላት። እሺ ነወር ተጠንቀቅላት፣ ሂጃቧን ትልበስ፣ ትሰተር። ካሜራውን ለአዋሚራ ስጡት። እስኪ ሚዩት አድርጉ። ሌሎቻችሁ ምንወር አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግባ። አታስጨንቁ። እንሄዳለን። እንትን ላይቭ አቁሙ ስለተባለ ላይቭ ይቁም። እንደ ሌላ ጣጣ እንትን እንዳይል ወደ መኪናው እስከሚሄዱ ያቁ። ካሊድ ማናል መሐመድ ወይ አቡ አሚራ አይቀረጭ ራሱ ዝም በል ብሮ። በቃ ሚዩት አድርገህ ቁጭ በል ብያለሁ። በቃ ብያለሁ። በቃ እነሱ ሚሉንን መስማት አለብን። ሚዩት አድርጋችሁ ቁጭ በል። ሚሉንን መስማት አለብን። እዛ ቦታው ላይ የሚፈጠረውን እኛ እናውቅም። እየሄደች ነው። ከወጣች በኋላ የተቀረጸው ይታያል። ዛት ሴት ችግር የለውም። አሁን አውረድ ያላ እንትን አድርጓት። እናትና አባቷና አቡ አሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን። ሀቢቢ ትንሽ ብቻ አየር ስጡን። እኛም ተረብሸናል። ወንድም አለም አብሽር። አሁን እኛ እዚህ እያወራን ነው። ተረከቡ። በጣም እናመሰግናለን ብራዘር። ቴንክ ሶ ማች። በጣም እኔ ደውልሻለሁ። ደረጃ ከፍ ይላል። ኮሜንታተሮች ተንፍሱ። ማውራት በታቸው ተስፍሽ ኧረ በለው دقيقة ما يشوفوا حبيبي ما يشوفوا الشيء. ايش؟ نعم انت بدك
ቤት በዛኛው እሺ ሰው በሌለበት ሄሎ ሄሎ ወይ አቻ መልስ የለውም እንዴ አንድ ሰው እኮ አደጋ ተብሎ